የሚጀምረው ጸጥ ባለ ሰፈር ውስጥ ሲሆን አና የተባለች ወጣት ልጅ በመኝታ ክፍሏ ውስጥ የሙዚቃ መሳሪያ የተጫወተች ነው። ጨካኝ ሰው የነበረው የእንጀራ አባቷ የመጠጥ ጠርሙስ ይዞ ወደ ክፍሏ በመግባት ጨዋታዋን ያቋርጣታል። መሳሪያውንም ከእጇ ነጥቆ በመውሰድ በግድ ሊደፍራት ይሞክራል። ነገር ግን ጥቃቱን በመቋቋም በሁለት እግሮቿ ወደ ኋላ ትገፈትረዋለች። እሱም ሚዛኑን ትቶ ወድቆ ጠረጴዛው ጋር በመጋጨት ከዛ በከፍተኛ ሁኔታ የደም መፍሰስ ወዲያውኑም ይሞታል። አና በድንጋጤ ሆና ትመለከተዋለች። ፖሊሶችም ወዲያው ይደርሳል። ወዲያውም ወደ ፍርድ ያቀርቧታል። አና ንጹሕ መሆኗን ብትከራከርም ዳኛዋ 4 ዓመት ከወጣቶች እስር ቤት እንድታሳልፍ ትፈርድባታለች። አናም ከእስረኞች ጋር ወደ እስር ቤት ስትደርስ ታራሚዎቹ በጩኸትና በግርግር ይቀበሏቸዋል። የማረሚያ ቤቱ ኃላፊ ፍራንክም ደንቦችን ይነግራቸዋል። ከዛም አና ጂኒ ከተባለች 5 ዓመት እስር ቤት ውስጥ ከቆየች ታራሚ ጋር በአንድ ክፍል ውስጥ ትመደባለች። በማግስቱም ታራሚዎች ለረፍት ወጣ ሲሉ ኮዲ የተባለች የጉልበተኛ ቡድን መሪ ለአና ጥበቃ እንድታገኝ የእነሱን ቡድን እንድትቀላቀል ትጠይቃታለች። አና ግን ብቻዋን መሆን እንደምትፈልግ ግልጽ በመንገር ውድቅ ታደርግባታለች። ቡድናቸውን በመናቋ የተናደዱት የጉልበተኞቹ አናን በጨለማ ክፍል ውስጥ ክፉኛ ይደበድቧት። የተጎዳችው አና በማረሚያ ቤቱ ኃላፊ ፍራንክ ቢሮ በመሄድ ጥበቃ ትጠይቃለች። ነገር ግን ፍራንክ ስልጣኑን ተጠቅሞ ወሲባዊ ትንኮሳ ያደርግባታል። አና ይበልጥ ተስፋ በመቁረጥ ወደ ክፍሏ ትመለሳለች። ከዛም ጥበቃ ለማግኘት ስትል የኮዲን ቡድን ለመቀላቀል ትገደዳለች። ኮዲ ቡድናቸውን ለመቀላቀል አንድ ጥቁር ሴት ታራሚ እንድትደበድብ ታደርጋታለች። አና ደባውን እየፈጸመችም በጥበቃዎች ተይዛ ልብሷ ተገፎ ለ48 ሰዓት ጨለማ ክፍል ውስጥ ብቻዋን እንድትቆይ ትደረግ። ቅጣትም ስትወጣ ድጋሚ ፍራንክ ያገኛል። በጣምም ያስፈራራታል። ፍርሃቷን ተጠቅሞ ጥቃት ያደርስባታል። አና በደረሰባት ውርደት፣ ጥላቻ ምክንያት ህመሟን ለመርሳት አደንዛዥ ዕፅ መጠቀም ትጀምራለች። በዚህ መሃል እናቷ ልትጠይቃት ትመጣለች። ነገር ግን እናቷ ከማጽናናት ይልቅ እንጀራ አባቷን ሆን ብላ እንደገደለችው በመንገር ትከሳታለች። አልፎም ተርፎ ትመታታለች። ይህም አና የበለጠ ወደ ከፋ ሱሰኝነት እንድትገባ ያደርጋታል። የቅዠት ዓለም ውስጥም ይከታታል። እጇ ላይም የሞተች የሚል ንቅሳት ትነቅሳለች። አና ሕይወቷ ከቁጥጥር ውጭ እየሆነ ይሄዳል። በአንድ ወቅት በተፈጠረ ሁከት ምክንያት እንደገና ወደ ብቸኝነት እስር ክፍል ውስጥ ትገባለች። እዛም በከፍተኛ ተስፋ መቁረጥ የምግብ ትሪውን ትሰብርና ራሷን ትቆርጣለች። ደሟ እየፈሰሰ የተገኘችው አና በዶክተር ሃን የሥነ አእምሮ ክፍል ውስጥ ትነቃለች። አና ለመሞት ፈልጋ ሳይሆን ከስቃዩዋ ለማምለጥ እንደሆነ ለዶክተሯ ትነግራታለች። ከዛም በቀጣዩ ክፍል እናቷ ስህተቷን አምና ይቅርታ ትጠይቃታለች። ኮሌጅ ትምህርቷንም እንደምታስቀጥል ቃል ትገባለች። ይህም ለአና አዲስ ተስፋ ጭላንጭል ይሰጣታል። አና ሕይወቷን ለመቀየር ወስና የቡድኑን ንቅሳት ከእጇ ላይ ታጠፋለች። በዚህም የተናደደችው ኮዲ ፊቷን በምላጭ ትቧጭራታለች። አና በሕክምና ክፍል ውስጥ እያለች ፍራንክ ሊጠይቃት ይመጣል። ነርሷም የፍራንክን መጥፎ ባህሪ ታስተውላለች። ነርሷም ለአና ልትረዳት እንደምትችል ትነግራታለች። ሁሉ ነገር ፍራንክ በካሜራው እየተከታተለ ነበር። ከዛም ነርሷ እንድትገደል ያዛል። ይህን ካየች በኋላ አና ፍራንክን ለማጥመድ ወስና ከኮዲ ጋር ሚስጥራዊ ስምምነት ታደርጋለች። ኮዲም ሚስጥራዊ ካሜራ ትሰጣታለች። የመፈቻ ችሎት ቀን ፍራንክ ለአና ነፃነቷን እንደሚሰጣት ቃል ይገባላታል። በመጨረሻም ወሲባዊ ውለታ ይጠይቃታል። አናም ሚስጥሩን በሙሉ ትቀርጻለች። በችሎቱም ላይ ፍራንክ እሷ ያልታረመች ናት ብሎ ይከራከራል። አና ወዲያውኑ የቪዲዮ ማስረጃውን ለባለሥልጣናቶቹ ታቀርባለች። ፍራንክም በቁጥጥር ስር ይውላል። አና ነፃነቷን ታገኛለች። ፊልሙም የሚጠናቀቀው አና ከእስር ቤት ወጥታ ከእናቷ ጋር ስትገናኝ ነው። ከዓመታትም በኋላ በትልቅ መድረክ ላይ የሙዚቃ ዝግጅቷን ስታቀርብ እናቷን በከፍተኛ ኩራትና እንባ ስትመለከታት ነው።